ቀባሬ ነበር እስር ቤት መከትሽ አምጣት። አሁንም ልጅቷን ወሬኛ ሀቅ አለኝ ካለች አሁን በባሌም በቦሌም ብላ ትምጣ እዚህ ጋር። ደግሞ የሰራት በማስረጃ ነው እንጂ ባለማስረጃ አይደለም። የታል ማስረጃ? ላኪልኝ እስኪ የታል ማስረጃ? ላኪልኝ ለኔ። ለምን ከኔ ጋር አታወራም? ለምን ዋትስአፕ አትከፍትም? ቆይ ሳራ ለምን ዋትስአፕ አትከፍትም? ለምን እኔን አሁን አታወራኝም? እሺ ቲክቶክ ላይ እንኳን መምጣት ካልቻለች እስኪ እኔን ዋትስአፕ ላይ ታወራኝ። እስኪ ዋትስአፕ ትክፈት። ሂሞ ካላት ዋትስአፕ መክፈት እንዴት ያለ? እዚህ አለች እኮ ልጅቷ፣ እዚህ አለች እኮ ልጅቷ፣ እዚህ ውስጥ ነው ያለችው። አላስገባም ማለት ስልኳ አለች እኮ ልጅቷ። መስከረም እዚህ እኮ ነው ያለችው፣ አልተደበቀችም። ለእውነቱ መጥታለች እኮ መስከረም። አንቺ ደግሞ እንደዚህ ስላልሽ ደግሞ እኔ በጌታ ነኝ አይደል? እውነትን ከመናገር ወደ ያለ ያለ እውነቱን እናገራለሁ። በእሳት ቢታቃጥም እኔ አልፈራም። እኔ እየሰማሁትን ያየሁትን ማለት እናገራለሁ። አንቺ እውነትን ያለችው እዚህ ሀገር ብትሆኚ ከስሽ ነበር ነው ያለችው። እኔ እስር ቤት አልፈራም። ብትከሽም እኔ የሚሰራ በህጋዊነት ነው፣ መንገድ ነው የሚሰራ። ደግሞ በማስረጃ እንደዚህ ካልሽ ደግሞ በማስረጃ አስረዳሻለሁ። እንደዚህ መሆን ምንም አያቃጥለኝም። እግዚአብሔር ይመስገን። እኔ የሚቃጠልም ሰው አይደለሁም፣ የምናደድም ሰው አይደለሁም። እውነቱን ልናገር መጥቻለሁ። እውነቱን እናገራለሁ ካልሽ ተናገሪ። እውነቱን ካልተናገርሽ እግዚአብሔር ግን አንድ ቀን ቆጥሮ አንድ ቀን። እሺ ቀጥታ ስልኳን ስጭኝ። እኔ ቀጥታ ልደውልላት ለመስከረም። ሳራ እኔ ቀጥታ ያለው ችግር የለም። በውስጥ ላኪልኝ፣ ቀጥታ ስልኳን ላኪልኝ። ምንም ስልክ የላትም እኮ ቀጥታ ስልክ የላትም። በኢትዮጵያ ስልክ ነው ይሟላት ማለት